ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን የሰዓቱን ዜና መጽሔት ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆየው እኔ አይናለም መንግስት ነኝ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በባህር ዳር ዩኒቨርሲቲ እየተማሩ የሚገኙ የደቡብ ሱዳን ተማሪዎች የመግባባት ችግር ፈተና እንደሆነባቸው ተናገሩ። ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ተተኪ ወጣት ስፖርተኞችን ለማፍራት እየሰራ እንደሚገኝ ተገለጸ። በባህር ዳር ዩኒቨርሲቲ እየተማሩ የሚገኙ የ12ኛ ክፍል ተማሪዎች ለአገር አቀፍ ፈተና ዝግጅት እያደረጉ መሆኑን ተናገሩ። ወደ አጫጭር ዜናዎቻችን እናልፋለን። በባህር ዳር ዩኒቨርሲቲ ዋናው ግቢ ቢዝነስና ኢኮኖሚክስ ካምፓስ የወንዶች መኖሪያ ህንፃ እድሳት ላይ እንደሚገኝ ተማሪዎች ተናገሩ። በመታደስ ላይ የሚገኘው ቢዝነስና ኢኮኖሚክስ ካምፓስ የወንዶች ማደሪያ ህንፃ የተሻሻሉ መገልገያዎች፣ የንጽህና መጠበቂያዎችና ጥሩ የመኖሪያ አካባቢን ለመፍጠር የታቅዶ የተጀመረ ፕሮጀክት ነው ተብሏል። እድሳቱ በሚቀጥሉት ጥቂት ወራት ውስጥ ይጠናቀቃል ተብሎ እንደሚጠበቅ የስራው ኃላፊዎች ተናግረዋል። ተማሪዎች እንደተናገሩት እንዲታደስ መደረጉ አስፈላጊ እንደሆነና ብዙ ችግሮችን እንደሚቀንስላቸው ተናግረዋል። ተመልካቾቻችን ወደ ዝርዝር ዜናዎቻችን እናልፋለን። በባህር ዳር ዩኒቨርሲቲ ዋናው ግቢ በወንዶች መኝታ ቤት፣ የጋራ መጸዳጃ ቤቶች በመታደስ ላይ እንደሚገኙ ተገለጸ። እድሳቱ አጠቃላይ ሙሉ እድሳት ሲሆን ሻወር ቤት እና መጸዳጃ ቤቶችን ያጠቃልላል ተብሏል። በተጨማሪም የጋራ መጸዳጃ ቤቶች ባሻገር በአካባቢው የማፋሰሻ ቦታዎችን በማጽዳትና በቦታው ንጹህ አካባቢ መፍጠር ያለመ ነው ተብሏል። ባህር ዳር ዩኒቨርሲቲ ከምስረታው ጀምሮ ብዙዎችን ሲያስተምር ሲያስመርቅና ለቁም ነገር ሲያበቃ የኖረ ከትምህርት አሰጣጡ ባለፈ በጽዳቱና በውበቱ ለብዙ የሀገራችን ዩኒቨርሲቲዎች ምሳሌ የነበረ አንጋፋ ዩኒቨርሲቲ እንደሆነ ይታወቃል። ከቅርብ ጊዜያት በኋላ ግን በዩኒቨርሲቲው ፔዳ ግቢ መሰረተ ልማቶች ረጅም ዓመታትን አገልግሎት በመስጠታቸው ምክንያት ተማሪዎችን ለብዙ ችግሮች እያጋለጡ እንደሆነ ሲገለጽ ይስተዋላል። በፔዳ ግቢ የጠቅላላ አገልግሎት ኃላፊው አቶ አለሙ ጌታሁን ግቢው ለ50 ዓመታት ተማሪዎችን እንዳስተማር አስታውሰው በተለይ ደግሞ የተማሪዎች ማደሪያና ክሊኒክ መታደስ እንዳለባቸው ገልጸዋል። ዩኒቨርሲቲ ፔዳ 50 ዓመት ያገለገለ ግቢ ነው። 50 ዓመት ብዙ አይነት የሰው ኃይል ብዙ ምሁራንን አፍርቶ የምታዩት እናንተ አሁን የዚህ 25ኛው ክፍለ ዘመን እንትን ናቸው። ስለዚህ ከዚህ ተነስቶ አሁን ጥገናዎች በጣም ብዙ አገልግሎት ስለሰጡ ተማሪዎች ክሊኒክ፣ ተማሪዎች ዶርሚተሪ ጥገና ያስፈልጋቸው። ግቢውን አረንጓዴ ማድረግ የመንገድና የመቀመጫ ስራዎች መሰራታቸውንና አሁን ደግሞ የመጸዳጃ ቤት እድሳት ስራዎች እየተሰሩ መሆኑን ኃላፊው ጠቁመዋል። እንደምታዩት ግቢው አረንጓዴ ሆኗል። ተማሪዎች የተለያዩ ቦታ መቀመጫዎች፣ መንገዶች ጭቃ ሳይነካቸው ወደ ዶርማቸው፣ ወደ ክላስሩም፣ ወደ ላይብራሪ እንዲገቡ ስራዎች አብዛኞቹ ተሰርተዋል። የአካታችነትና ልዩ ፍላጎት ትምህርት ተማሪው ፍሬዘር እሸቱ በበኩሉ መጸዳጃ ቤቶቹ በማርጀታቸው የተነሳ በሚመጣው ሽታ ምክንያት ለጉፋንና ለተለያዩ የጤና ችግሮች ሲጋለጡ እንደነበር ተናግሮ የመጸዳጃ ቤቶቹ እድሳት ካለቀ በኋላ ግን ለውጥ ይኖራል ብሎ እንደሚያስብ አስተያየቱን ሰጥቶናል። ጉንፋን ኃይለኛ በሽታ ነበር። ብዙ ተማሪ ነበር የሚያስብ እና መጥፎ ጠረን ነበረው። ዶርም ድረስ የሚመጣ ሽታ ነበር። ይህ መሰራቱ ብዙ ነገር ያቀልልናል። እስከዛሬ ከነበረው ሽታ አንድ እንደገና አብሮ ሲሰራ ቧንቧውም አብሮ ስለሚሰራ ውሃም እናገኛለን። ሲቀጥል ለጽዳቶቹም ከኛም አልፎ ለማጽዳት ምናምን ይመቻቸው። በባህር ዳር ዩኒቨርሲቲ የደቡብ ሱዳን ስኮላርሺፕ ተማሪዎች በቋንቋ ገደብ ምክንያት ትምህርታቸው ላይ ችግር እየገጠማቸው እንደሆነ ተማሪዎች ገለጹ። በጉዳዩ ላይ ተጨማሪ መረጃዎችን ሪፖርተራችን ኢዮብ ቀልታ ያደርሰናል። በኢትዮጵያ ውስጥ ካሉት ዩኒቨርሲቲዎች ውስጥ አንጋፋ የሆነው ባህር ዳር ዩኒቨርሲቲ ብዙ ቁጥር ያላቸው የደቡብ ሱዳን ተማሪዎችን በስኮላርሺፕ ፕሮግራም ተቀብሎ እያስተማረ ይገኛል። ነገር ግን ከነዚህ ተማሪዎች ውስጥ አብዛኞቹ ከቋንቋ መሰናክሎች ጋር እየታገሉ መሆኑና በግቢ ቆይታቸው ማህበራዊ ሕይወት ላይ፣ ትምህርታዊ ውይይቶች ላይ እንዲሁም የቋንቋ ችግር ፈታኝ እንደሆነባቸው ተማሪዎች ተናግሯል።
ኒያሞት ፓውት እባላለሁ። በባህር ዳር ዩኒቨርሲቲ የኢንተርናሽናል ጋዜጠኝነት እና ኮሚኒኬሽን ተማሪ ነኝ። በቋንቋ ገደብ ምክንያት ብዙ እቸገራለሁ። በተለይ በትምህርት ሂደት ውስጥ ከመካከላቸው አንዱ የተሳትፎ ጉድለት ነው። ብዙዎቹ መምህራን በክፍል ውስጥ የሚጠቀሙት ሊገባኝ የማይችለውን ቋንቋ ነው። ይህ ትኩረት ሰጥቼ ሊይዛቸው የሚገቡ በጣም አስፈላጊ ነጥቦችን እንድስት አድርጎኛል። በቋንቋ ችግር ምክንያት እኔ በክፍል ውስጥ ያለው መስተጋብር ምን እንደሆነ መረዳት ያቅተኛል። ሌላው በእኔና በጓደኞቼ መካከል ያለው ግንኙነት በጣም የተገደበ ነው። My name is Suzanne Laja. ሱዛን እባላለሁ። በባህር ዳር ዩኒቨርሲቲ በአካውንቲንግ እና ፋይናንስ ተማሪ ነኝ። አስተማሪዎቹ ቢያንስ እኛን ክፍል ውስጥ እንዲያካትቱን እንፈልጋለን። ለምሳሌ እኔ በትምህርት ክፍል ውስጥ የሚያጋጥመኝ ነገር በጣም ከባድ ግን ብቻዬን እየታገልኩትኝ ነው። በአማርኛ ነው የሚያስተምሩት። አብዛኞቹ የትምህርት መመሪያዎችና መረጃዎችም የሚሰጡት በአማርኛ ነው። ጓደኞቼን ምንጊዜም እርዳታ ስጠይቃቸው እኔን ለመርዳት ይቸገራል። ቋንቋቸውን በጣም ከባድ፣ እንዲሁም አስተዳደሩ ቢያንስ እኛን ትኩረት እንዲሰጠን እንጠይቃለን። በባህር ዳር ዩኒቨርሲቲ ትምህርታቸውን እየተከታተሉ የሚገኙ የ12ኛ ክፍል ተማሪዎች ለሀገር አቀፍ ፈተና እየተዘጋጁ እንደሆነ ተማሪዎች ተናገሩ። ተማሪዎችን አነጋግራ ተጨማሪ መረጃዎችን ቤዛዊት አበበ ታቀርብልናለች። ባለፉት 2 ዓመታት በአማራ ክልል በተፈጠረው የሰላም እጦት ምክንያት ብዙዎች ተስፋ እንደቆረጡ ይታወቃል። ከነዚህም ህፃናትና ወጣቶች ይጠቀሳሉ። ለዚህ ችግር መፍትሄ እንድንሆን ባህር ዳር ዩኒቨርሲቲ ከ450 በላይ የ12ኛ ክፍል ተማሪዎችን ተቀብሎም እያስተማረ ይገኛል። በ2017 ዓ.ም የብሔራዊ ፈተና ተፈታኝ ተማሪዎች እንደተናገሩት ትምህርታችን በዚህ መንገድ እንድንቀጥል በመደረጉ ደስተኞች ነን ብለዋል። አሁን ላይ የዓመቱ ትምህርት ጨርሰን በዩኒቨርሲቲ መምህራን ያለፈውን ዓመት የፈተና ሽቶችን እየሰራን እንገኛለን ሲሉ ተማሪዎች እንደሚከተለው ተናግረዋል። ትእዛዙ አዳሙ ባላለሁኝ 12ኛ ክፍል ናቹራል ተማሪ ነኝ። የመጣሁትኝ ከወንበርማ ወረዳ ከኮኪ ትምህርት ቤት እና በርሶ መመረች ምክንያት እንደዚሁ ትምህርት 12ኛ ክፍል ተማሪዎችን እንደዚህ ከ80 በላይ እንደዚህ ምናምን የሰሩ ተማሪዎች ሰብስበን እንደዚህ ግቢ ላይ ጠርቶ እናስተምራለን ብለዋል ምናምን የሚባል ነገር መረጃ ተሰጠንና እንደዚሁ በቃ ግቢ ዩኒቨርሲቲዎች እንደዚህ እንትን ብለው አዘጋጅተው እንደዚህ እኛን አምጥተው እንደዚህ ማስተማር እንትን ብለዋል እና እንደዚህ ይሄን ትምህርት እንትን ሲሉን ያው ጊዜ አነስተኛ ነበር ጊዜያችንና ታሳቢነት አድርገን አሁን ጥያቄ እየሰራን ነው ያለን። ስሜ ረዲት ተስፋ ይባላል። የመጣሁት ከምዕራብ ጎጃም ደንበጫ ወረዳ ነው። የናቹራል ተማሪ ነኝ። ዝግጅታችን አሪፍ ነው። ያው እንግዲህ የገባንበትም ታይም ትንሽ ዘግየት ብለን የጀመርነው ኦልሞስት ጥር ላይ ነውና የነበረን ታይም በቃ ኦልሞስት 4 ወር ብቻ ነው ማለት ይቻላል። በደንብ ክላስ ላይ አቴንቲቭሊ በደንብ ስንከታተልና ስንማር የነበረው። ከዛ ውጪ የነበሩት ጊዜያቶች ኦልሞስት አሁን ላይ ፈተናው እየደረሰ እንደመሆኑ መጠን ክላስ ኦልሞስት ጨርሰናል ማለት ይቻላል። በተለያዩ መምህራን ድጋፎች ይደረግልናል በሌክቸር መምህራን እና እነሱ ላይ የሚሰጠን ድጋፍ እጅግ በጣም ከጠበቁት በላይ ነበር የሆነው። ማለት የነባር ሽቶች ነበር የሚሰሩትና እሱ ነገር በጣም አሪፍ ነው። ከዛ ውጪ ግን ከነበሩት ማለት ከመደበኛ መስከረም ላይ ከጀመሩት ተማሪዎች ጋር እኩል መፈተን የሚለው ሀሳብ በራሱ ትንሽ የተወሰነ ቴንሽን ይፈጥራል። ግን ያለንን አቅም ሳንጨናነቅ መጠቀም እንዳለብን ዶርሚታር ላይ ካሉ ተማሪዎች ጋራ ኤክስፔሪንሶችን ሸር በማድረግ ጥያቄዎችን በመስራትና ራሳችንን ሳናጨናነቅ ያለንን ጊዜ በአግባቡ እየተጠቀምን ነው ያለነው። ስሜ ደግት ልብሞ ያረጋል ይባላል። ሰሜን ጎጃም ወረዳ የመጣሁት በተሰጠነው ሆነ በሁሉም ጉዳይ ልንፈተን ተብለናል። እንግዲህ ያለን ዝግጅት አልተሸፈነ መጽሐፍን እንድንሸፈን ፊት ላይ ለምሳሌ በቀን አንድ ዩኒት አንብቤ መውል እያለብኝ አውጥቼ ከሆነ አሁን ግን እንዲሸፈንልኝ 2 ዩኒት አረየብኔ በራሴ ላይ ያነበብኩ ነው ያለሁት። ሲቀጥል ደግሞ ያልቻልናቸውን ሳብጀክቶችም ሆነ በቃ መስራት አልቻልናቸው ላይ ደግሞ ከዋናው ሌክቸሮች ሆነ መምህራኖችን ጠይቀን እንዲያስረዱን ከዛ እንደዛ ያደረግነን እየመጣን በሳምንት አንድ ቀን እንደዛ እየተሰበሰብን እንማራለን። ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ተተኪ ስፖርተኞችን ለማፍራት የፕሮጀክት ስልጠና እየሰጠ እንደሚገኝ ተገለጸ። ተጨማሪ ማብራሪያዎችን መሐመድ ጀማል ያቀርብልናል። ዩኒቨርሲቲዎች ከተቋቋሙበት ተማሪዎችን ከማስተማር ስራቸው ባለፈ የሚገኙበትን ማህበረሰብ በተለያዩ ነገሮች የማገዝ ማህበራዊ ግዴታ እንዳለባቸው ይታወቃል። ባህር ዳር ዩኒቨርሲቲ ያለበትን ማህበራዊ ግዴታ ከመወጣት አንጻር የተለያዩ ስራዎችን በመስራት ላይ ይገኛል። ከነዚህ ስራዎቹ መካከል ከ3 ዓመት በፊት የጀመረው በተለያዩ የስፖርት አይነቶች ባለተሰጥኦ ታዳጊዎችን የማሰልጠን ስራው አንዱ ነው። በባህር ዳር ዩኒቨርሲቲ የስፖርት አካዳሚ ረዳት መምህርና የእግር ኳስ አሰልጣኙ አቶ ዳንኤል ሀብታሙ ዩኒቨርሲቲው ማህበረሰቡን የማገልገል ግዴታውን ለመወጣት በማሰብ በስፖርቱ ዘርፍ የስልጠና ስራውን እየሰራ እንደሆነና ባለተሰጥኦ ታዳጊዎችን የመመልመል ስራው የተለያዩ ነገሮችን እንደሚያካትት ተናግረዋል። ያው ባህር ዳር ዩኒቨርሲቲ እንደ ዩኒቨርሲቲ ማህበረሰቡን
እንዳሉበት ይታወቃል። ስለዚህ ያንን ለማሳካት በስፖርት ዘርፍ ደግሞ እንደዚሁ ባለሙያዎች በመማር ማስተማርና ከሌሎች ስራዎች ጎን ለጎን ያው ማህበረሰቡን ለማገልገል በሚል በተቋቋሙ ወደ እነዚህ ውስጥ የሚገቡ ሰልጣኞች ወይም ታዳጊ ስፖርተኞች በዋናነት የሚመለመሉበት ብዙ አይነት ክራይቴሪያ ቢሆኑ የመጀመሪያው የእድሜ ካተጎሪ ይሆናል ማለት ነው። በሚፈለግበት የእድሜ ደረጃ ወይም ይገኛል ወይ የሚለው አንዱ ለመሙያ መስፈርት ክራይቴሪያ ነው። ሁለተኛው ደግሞ ለሚፈለገው ወይም ይሰለጥኑበታል ተብሎ የሚታሰበው የስፖርት አይነት ቤዚክስ ወይም መሰረታዊ ነገር አላቸው የሚለው ነው። የእግር ኳስ ስልጠና እየወሰደ የሚገኘው ታዳጊ ቢኒያም ከፍ ያለው ዩኒቨርሲቲው የተለያዩ የስልጠና ቁሳቁሶችን ቢያሟላላቸውም የትጥቅ ችግር እንዳለባቸው ተናግረዋል። ዩኒቨርሲቲው ለኛ ድጋፍ ከሚያደርግልን አንጻር አንዳንድ ኮኖችን የኳስ እና ደግሞ ፒፕሶችን ይሰጡናል። ሌላ ግና በተጨማሪ የማሊያ ሙሉ ትጥቅ አለመኖራችን ይበልጥ እኛን እንዳንታይ ያደረገን። ኢትዮጵያን በተለያዩ መድረኮች የሚወክሉ ስፖርተኞችን ማግኘት የምንችለው ታዳጊዎች ላይ ስንሰራ ነው ያሉት ረዳት መምህሩ አቶ ዳንኤል ሀብታሙ ባህር ዳር ዩኒቨርሲቲም ይህንን ስልጠናውን አጠናክሮ እንደሚቀጥል ተናግረዋል። ተመልካቾቻችን የሰዓቱን ዜና ከማጠቃላችን በፊት አርዕስተ ዜናዎችን በድጋሚ በባህር ዳር ዩኒቨርሲቲ እየተማሩ የሚገኙ የደቡብ ሱዳን ተማሪዎች የመግባባት ችግር ፈተና እንደሆነባቸው ተናገሩ። ባህር ዳር ዩኒቨርሲቲ ስፖርት አካዳሚ ተተኪ ወጣት ስፖርተኞችን ለማፍራት እየሰራ እንደሚገኝ ገለጸ። በባህር ዳር ዩኒቨርሲቲ እየተማሩ የሚገኙ የ12ኛ ክፍል ተማሪዎች ለሀገር አቀፍ ፈተና ዝግጅት እያደረጉ መሆኑን ተናገሩ። የሚሉት ነበሩ። ከዜናዎቹ ጋር አብሬያችሁ የቆየሁት የአይናለም መንግስት ነኝ። ጤና ይስጥልን።